መተት የማይታደስባት ጊሽ ክርስቶስ ሰምራ። ይህም ቦታ ለረገጠ ሁሉ ጊዜ ጠብቆ በወር በዓመት ከሚታደስ መተት ውለሽና ጥንቆላ እንዳይታደስበት ለቦታው የተሰጠ ታላቅ ቃል ኪዳን ነው። መተት የሰይጣን አሰራር በመሆኑ ልባቸው በመጥፎ ሐሳብ ከተጠመደ ሰዎችና ከአየር ላይ አጋንንትም ሊደረግብን የሚችል የሰይጣን አሰራር ነው። ታዲያ ይህም ሴራ ለአንዳንዶች በይፋ ሲገለጥ፣ የአንዳንዶቹ ደግሞ በስውር ሕይወታቸውን ሲያበላሽ፣ እቅዳቸውን ሲያመክን፣ የያዙት ሲበተን፣ ባመኑት ሲከዱ፣ እንዲሁም የሥራ፣ የገንዘብ፣ የጤና፣ የትዳር፣ የልጅ በረከታቸው ሲከለከልና ሲሸሻቸው ይኖራል። በዚህ ቦታ የተሰጠው ቃል ኪዳንም ከዚህ ሁሉ አሰራር የሚፈታ ነው። በዚህ ቦታ የእናታችን የቅድስት ድንግል ማርያም፣ የአባታችን የእስትንፋሰ ክርስቶስና የቅድስት ክርስቶስ ሰምራ ጽላት ይገኛል። በመሆኑ ለእናታችን ለክርስቶስ ሰምራ መተት አይታደስብሽ ተብሎ ይህ ቃል ኪዳን ተገብቶላታል። እናታችን ክርስቶስ ሰምራ ከልጅነት ጀምሮ በሃይማኖትና በምግባር ያደገች የተዋበችና ደግ ሴት ነበረች። በትዳር ዓለምም 12 ልጆችን ወልዳ የምታሳድግ የቤት እመቤት ነበረች። ዝናዋና ትጋቷ ለሀገሬው ተዳርሶ ይህ ወሬ ከንጉሱ አጼ ገብረ መስቀል ደረሰ። ንጉሱም በምግባሯና በሃይማኖቷ ተደንቆ በጸሎትሽ አስቢኝ በማለት 272 አገልጋዮችን እንዲያገለግሏት ላከላት። ከሐርና ከወርቅ የተሰሩ የነገስታት ልብሶችንና ከወርቅ የተሰሩ ጫማዎችንም ላከላት። እሷም ይህማ ከንቱ ውዳሴ ሊሆንብኝ አይደለምን? መጽሐፍ ቢሆን ይነበባል፣ ይጸለይበታል፣ ገንዘብ ቢሆን ይመጸወት ነበር ብላ ወደ እግዚአብሔር ጸለየች። በዚህም ዕለት ቅዱስ ሚካኤል ተገልጦ ሰማያዊ ህብስትን መገባት። ከዚህም በኋላ ከአገልጋዮቿ አንዷ መንፈስ አድሮባት ነበርና ደግማ ደጋግማ ቅድስት ክርስቶስ ሰምራን አስከፋቻት። ብትመክራትና ብትገስጻትም ባለመመለሷ ከልቧ ባዘነችባት ጊዜ የአገልጋዩ ሕይወት አለፈ። ይህንን በተመለከተች ጊዜም ደነገጠች። ወደ ፈጣሪዋም ጸለየች። ይህ እንዴት ይሆናል? በእኔ ምክንያት ሕይወቷ ማለፈ እያለች ስትጸልይ ጸሎቷን ሰምቶ አገልጋዩዋን ከሞት አስነሳት። ይህን በተመለከተች ጊዜም እጅግ ተደነቀች። በዓለም ሳለሁ ይህንን ካደረክልኝማ ዓለምን ትቼ ብመንን የበለጠ ታደርግልኛለህ ብላ ያዘጋጀችውን የመነኩሴ ልብስ ይዛ ከሞት በተነሳቸው አገልጋዩዋ ትንሽ ልጇን አስይዛ መነነች። ከዚህም በኋላ ጠባቂ ተደርጎ በተሰጣት በመልአኩ ቅዱስ ሚካኤል እርዳታ ታላላቅ ታምራቶችን ሰራች። በጸሎት ተጋች። ስለ ኢትዮጵያና ስለ አዳም ልጆች ሁሉ ጸለየች። በጣና ሐይቅ ላይም ለጸሎት ስትተጋ ሰውነቷ ተበሳስቶ የባህር አሳም በውስጡ ያልፉ ነበር። የትጋታና ጸሎቷ በርትቶ የአዳም ልጅ ሁሉ ይድን ዘንድ ሳጥናኤል ልማርልኝ ብላ አምላኳን ጠየቀች። ከፈጣሪዋም ፍቃድ አግኝታ ምሕረት ልታሰጠው ብትሄድ ልበ ደንዳናውና ትዕቢተኛው ዲያብሎስ ግን እሷንም ጎትቶ ወደ ሲኦል ሲያወርዳት መልአከ ኃያል ቅዱስ ሚካኤል በእሳት አመልማል የሳጥናኤልን አበጋዞች እየለበለበ ይዟት ወጣ። በዚያም ወቅትም በሲኦል የሚኖሩ ብዙ ነፍሶች በመልአኩና በእሷ ክንፎች ተጠልለው ከሲኦል ወጡ። የእናታችን የቅድስት ክርስቶስ ሰምራ ገድልም በዚያ አላቆመም። ከዛም በኋላ በጸሎት ተጋች። ኅብረቷም ከቅዱሳን ጋር ሆነ። እንዳው ለአብነት ያክል የእናታችን የቅድስት ክርስቶስ ሰምራ ከታሪኮቿ ትንሹን ቀነጨብን እንጂ የእናታችን የክርስቶስ ሰምራ ገድል በዚህ ቪዲዮ ተነግሮ የሚያልቅ አይደለም። በዛሬው መርሃ ግብራችን ግን ልናሳውቃቸው የወደድን የዚህን ታላቅ ደብር ገድል ነው። ይህ ቅዱስ ስፍራ ከአዲስ አበባ ወደ ቡታጅራ በሚወስደው መንገድ ቡኢ የምትባል ከተማ ላይ ስንደርስ በሚወስደው ፔስታ መንገድ የምናገኘው ሲሆን ገዳሙ ድረስም ማንኛውም መኪና መግባት ይችላል። በየሳምንቱ ጉዞ የሚያዘጋጁ የመንፈሳዊ ማህበራትም ስላሉ እናንተም እግዚአብሔር ከፈቀደላችሁ እናታችን ክርስቶስ ሰምራ ደጇን ለመርገጥ የፈቀደችላችሁ ከዚህ ቦታ በመገኘት ከሰይጣን አሰራር ነፃ ትሆኑና
የገዳሙን በረከት ትካፈሉ ዘንድ የእግዚአብሔር መልካም ፈቃድ ይሁን። የነይሳ ባላንበሳ ያንናችን ስሙ ይነሳ ገብረ ሕይወት የዝቋላው ማነገድሉ አባት ሄደ ማን ብዬ ልጥራው ስምህን ማን ብዬ ላንሳው ስምህን ሚካኤል ሆይ ልበልህ አባት ሆይ ልበልህ ማን ብዬ ላንሳው ስምህን አይኔ ነህና ብርሃኔ አይኔ ነህና ብርሃኔ 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 አማኑኤል አንተ ለኔ አባቴ ሆይ አንተ ለኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ 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 ብርሃን አንቺ ለኔ አዛኝቱ አንቺ ለኔ አይኔ ነህና ብርሃኔ 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 ሚካኤል ሆይ አንተ ለኔ መላኩ ሆይ አንተ ለኔ አይኔ ነህና ብርሃኔ አይኔ ነህና ብርሃኔ የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችንን አለች ከጎናቸው። ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ገብርኤል ያበሰረች ድንግል ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አማኑኤል እናት የመድኃኒዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አባ ሕርያቆስ አባታችን የመስቀሉ ፍቅር ሲገባው ልብ ያፈለቃል መልካም ነገር ከጋር ሲነጋገር ከድንግል ማርያም ጋር ሲነጋገር ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አንድ ወልዳ ስሙን አበዛች አንድ ወልዳ ስሙን አበዛች አንድ ወልዳ ስሙን አበዛች አንድ ወልዳ ስሙን አበዛች ስሙን አበዛች ስደቷን ጨርሳ ስትገባ ወዳለ ስደቷን ጨርሳ ስትገባ ወዳለ አለችው መድኃኒዓለም ስሙን 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 አለችው መድኃኒዓለም ሳሊ ለነ ቅድስት ይልሻል ተማሪ ሳሊ ለነ ቅድስት ይልሻል ተማሪ